የምን ሰዓት ነው? Scary story time. Go get your snacks. እኔ ስናክስ በላ እየወፈርኩ ነውና ለዛ ነው ስናክ ያቆምኩት። ዛሬዋ ባለ ታሪካችን 15 ዓመቷ ላይ ነው ይሄ ነገር የገጠማት። ባይ ዘ ዌይ ኢንቦክሴን ብታዩ የሚላኩት ታሪኮች እነሱን ብታዩ ኖሮ ውይ እነዚህ ታሪኮች ውሸት ናቸው አትሉም ነበር። ሰዎች በየቤታቸው ብዙ ነገር እያስተናገዱ ነው። እናንተ ጋር ስላልመጣ የለም ብላችሁ መታስቡ ከሆነ ተሳስታችኋል። ኤኒዌይስ ወደ ታሪኩ እንገባለን ቀጥታ። ሻዩ የሚቀዝቅዝ ሰላም ያቢ በማርያም የኔንም ታሪክ አቅርቢው። የኔ ታሪክ የሚጀምረው 15 ዓመቴ ላይ ነው። አክስቴ ሙዚቀኛ ነበረች። ማለትም ትናንሽ ክለብ ቤቶች ትዘፍን ነበር። እኛም እሷን ለማጀብ አልፎ አልፎ እንሄዳለን። የሆነ ቀንም እንዲሁ ልናጅብ ሄደን በጣም መሸብን። ማለትም ከሌሊቱ 8 ሰዓት ሆነ። እኔና የአክስቴ ልጅ ሆነን በእግር እየተመለስን ቤታችን አካባቢ ስንደርስ የሆነ አጥር ስር እርዱኝ የሚል የተደጋገመ ድምጽ ሰማን። የአክስቴ ልጅም ወንድ ስለነበር ደፈር ብሎ ማን ነው አለ። በዛው ቅጽበት ጥቁር በጣም ሰፊ ካባ የለበሱ 7 ወንዶችና አንድ ሴት ከተቀመጡበት ተነስተው ወንዶቹ ሴቷን ከበው ቆሙ። ፊታቸው አይታይም። ከዛም ሴቷ እባክህ አስወጣኝ ብላ የአክስቴ ልጅ ጠየቀችው። እሱም ልቀቋት እያለ ወደ እነሱ ሲጠጋ ሁሉም እኛን እያዩ ፈገግ አሉ። ያቢ በዛ ሰዓት ምን እንደተሰማኝ መግለጽ አልችልም። ሰዎቹ ምንም ጥርስ አልነበራቸውም፣ ግን ድዳቸው እንደ እሳት ያበራል። ይሄን የአክስቴ ልጅ ሲያይ በኢየሱስ ስም አለ። ሴቷም ተቃጠልኩ እያለች ነበር። ከነበረችበት ቦታ ንፋስ ለቃብን ተሰወረች። በዚህ ቅጽበት እኔም ከደነዘዝኩበት ነቅቼ ተያይዘን መሮጥ ጀመርን። ቤት ስንደርስ በጣም እየተንቀጠቀጥኩ ነበር። የዛን ቀን የተኛሁት እንቅልፍ አይደለም። ከዛን ቀን ጀምሮ ቤታችን ግቢ ውስጥ በማታ ስንንቀሳቀስ በተደጋጋሚ ጥላ የሚመስል ነገር ያለው። የሆነ ቀን እንደውም እናቴ ቡና እያፈላች ቤተሰባችን አሪፍ ጨዋታ ላይ ነበር። እኔም በንጋታው ትምህርት ስለነበረኝ የቤት ስራዬ ልሰራ ደብተሬን ላመጣ ወደ ክፍሌ ሄድኩ። ክፍሌ ጓሮ ስለነበረ ትንሽ የእግር ጉዞ አለው። ደብተሬን አምጥቼ እየተመለስኩ አንድ ጋቢ የለበሰ ሰውዬ ወደ እኔ መጣ። ተከራይ ይሆናል ብዬ አጠገቤ ሲደርስ ሰላም አልኩት። እሱ ግን ምንም አልመለሰልኝም። ከዛ ከጎኔ ሲደርስ ከባድ ንፋስ ተሰምቶኝ ስዞር ሳየው ሰውየው የለም። እኔም በጣም ደንግጬ እየሮጥኩ ወደ እናቴ ሄጄ ነገርኳት። እሷም በጣም ደንግጣ ግቢውን ጸበል ረጨችው። ከዛን ቀን ጀምሮ ለ1 ሳምንት ያክል ታምሜ ነበር። በጸበል ነው ዳንኩት። አሁን ደህና ነኝ እግዚአብሔር ይመስገን። የሄቲን ታሪክ አስታወሽኝ። ሄቲ ውስጥ ከማታ 4 ሰዓት በኋላ አትንቀሳቀሱ ይባላል። እንደዛ የሚባለው ደግሞ ለምክንያት ነው። ማታ የተባለው በምክንያት ነው እንጂ እንድንንቀሳቀስ ቢፈለግ ኖሮ ቀን ይሆን ነበር አይደለ? 24 ሰዓት ቀን ይሆን ነበር። ግን ማታ ተኙ፣ ግቡ፣ እቤታችሁ ሁኑ ማለት ነው ራይት። ስለዚህ የምትወጡ ከሆነ ደግሞ ሌሎች ኢንቲቲዎችን ልታገኙ ትችላላችሁ። ለምሳሌ አንካኒ ቫሊ የሚባሉ ፍጥሮች አሉ። ከዚህ በፊት ስለነሱ ፍጥሮች ነግሬያችኋለሁ። ከሩቅ ስታዩቸው እናንተን ነው የሚመስሉት። ኖርማል ሰዎች የለበሱ ጫማ ያደረጉ ፊታቸው ኖርማል ምናምን። ቀርባችሁ ስታዩቸው ግን ገጽታቸው አንድ አይነት አይደለም። የሰው መልክ የላቸውም። ሰላም ብለዋችሁም አልፈው ሊሆን ይችላል። ጠጋ ብላችሁ ስትመለከቷቸው ግን የሰው ገጽታ የላቸውም። ፈጽሞ ሰው አይመስሉም። እና እነዚህን ሰዎች አትቅረቧቸው ይባላል። ሰላምም አትበሏቸው። አይታችሁ እንዳላየ ሆናችሁ እለፉ ይባላልና ማታ ላይ ሌሊት ላይ ሰው ያልሆኑ ነገሮች ሊኖሩ ይችላሉ። ቤዚክሊ ማታ ላይ መቃብር ስፍራዎች ጋር አይኬድም። ከሌሊት 6 ሰዓት በኋላ ምግብ አይበላም። ማታ ላይ የበላችሁበትን ሳህን ጥርግ አድርጋችሁ ሳትበሉ ቀርታችሁ ምግብ የምታስቀሩ ከሆነ ያው ስፒሪቶችን ይጠራል፣ መናፍስትን ይጠራል ተብሎ ይታመናል። በማታ ብቻችሁን የምታወሩ ከሆነ ብቻችሁን እያወራችሁ ይመስላችኋል፣ ግን አይደለም። የሚያዳምጣችሁ አለ፣ ሊመልሱላችሁም ይችላሉ። ቤዚክሊ ማታ ላይ መስታወት አይታይም። ስፔሻሊ ሌሊት ላይ መስታወት አይታይም ይባላል። እናንተ በመስታወቱ በኩል ራሳችሁን እያያችሁ ሊመስላችሁ ይችላል፣ ግን መስታወቱን አልፎ ሌሎች ኢንቲቲዎች እናንተን ይመለከቷቸዋል በዛ ሰዓት። ምክንያቱም ፖርታል ነው መስታወት ተብሎ ስለሚታመን፣ ፖርታሉ ደግሞ ከሌሊት 6 ሰዓት በኋላ ይከፈታል። ኤኒዌይስ አላብዛባችሁ፣ ደህና ደሩ።